15ኛ ዙር የንግድና የመኖሪያ ገስት ሃውስ ቤቶች ኪራይ የጨረታ ማስታወቂያ። የፌዴራል ቤቶች ኮርፖሬሽን በአዲስ አበባ ከተማ ከሚያስተዳድራቸው ቤቶችና ይዞታዎች መካከል ለንግድና ለመኖሪያ አገልግሎት የሚውሉ ቤቶችን በግልጽ ጨረታ አወዳድሮ ለማከራየት ይፈልጋል። በመሆኑም በጨረታው መሳተፍ የሚፈልጉ ተጫራቾች የጨረታ ሰነዱን ከሰኔ 1 እስከ ሰኔ 22 ቀን 2018 ዓ.ም ድረስ ዘወትር በስራ ሰዓት ከሰኞ እስከ ዓርብ ከ2 ሰዓት እስከ 11 ሰዓት፣ ቅዳሜ ከ2 ሰዓት እስከ 6 ሰዓት ድረስ የማይመለስ ብር 500 በመክፈል በሁሉም የኮርፖሬሽኑ ቅርንጫፍ ጽህፈት ቤቶች የጨረታ ሰነዱን መግዛት የሚችሉ መሆኑን እናሳውቃለን። የጨረታ ሰነድ ማስገቢያ ከሰኔ 19 እስከ ሰኔ 22 ቀን 2018 ዓ.ም ከቀኑ 11 ሰዓት ድረስ ሲሆን የጨረታ ሰነዱ ማስገቢያ ቦታ በኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ ላይ ነው። ጨረታው የሚከፈተው ሰኔ 23 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ሲሆን ጨረታው የሚከፈትበት ቦታ ለጋር በሚገኘው የኮርፖሬሽኑ ዋና መስሪያ ቤት አንደኛ ፎቅ ላይ በሚገኘው አዳራሽ ይሆናል። የጨረታ ሰነዱን በቅርንጫፍ 1 ጽህፈት ቤት ሜክሲኮ ፌዴራል ፖሊስ ዋና መስሪያ ቤት ጎን፣ በቅርንጫፍ 2 ጽህፈት ቤት ከለጋር ጨርቆስ ቄራ በሚወስደው መንገድ ላይ ቄራ ማሳለጫ ሳይደርሱ ወደ ግራ 100 ሜትር ገባ ብሎ፣ በቅርንጫፍ 3 ከጋዜቦ አደባባይ ወደ መስቀል ፍላወር በሚወስደው መንገድ አይሻ መስጊድ አካባቢ፣ በቅርንጫፍ 4 ፒያሳ አሮጌው ፖስታ ቤት አካባቢ፣ በልዩ ቅርንጫፍ ጽህፈት ቤት ካዛንቺዝ ኢሲያ አጠገብ በሚገኘው ቅርንጫፎች ሰነዱን ማግኘት የምትችሉ መሆኑን እንገልጻለን። ኮርፖሬሽኑ የተሻለ አማራጭ ካገኘ ጨረታውን በሙሉም ሆነ በከፊል የመሰረዝ መብቱ በሕግ እየተጠበቀ ነው። ለበለጠ መረጃ ግንቦት 30 ቀን 2018 ዓ.ም የወጣውን ሪፖርተር ጋዜጣና ሰኔ 2 ቀን 2018 ዓ.ም የወጣውን አዲስ ዘመን ጋዜጣ መመልከት የሚችሉ መሆኑን እናሳውቃለን። የፌዴራል ቤቶች ኮርፖሬሽን ለሁለንተናዊ ለውጥ የሚተጋ